እዚህ ጋር የምትመለከቱት እንግዲህ የፊንላንድ ዊንተር ወይም ደግሞ የበረዶና የቅዝቃዜ ወቅት ላይ እንገኛለን። እዚህ ጋር እንደምትመለከቱት ይሄ በረዶ በዚህ መልኩ ዛፉ ላይ ቅጠሉ ላይ ሳይቀር በዚህ መልኩ እንደዚህ ሙሉ ለሙሉ ሸፍኖት ነው የምንመለከተው። ይሄ እዚህ ጋር ያለው መንገድ የእግረኛና የሳይክል መንገድ ነው። ሰፊ መንገድ ነው፣ ብዙ ሜትር ነው፣ ሰፊ መንገድ ነው። ግን አሁን እዚህ ጋር መስመሩ በደንብ አይታየም እንጂ አሁን እየሄድኩ ያለሁበት የእግረኛ መንገድ ነው። ወደዚህ በስተግራ ያለው ደግሞ የሳይክል መንገድ ነው እና መኪና በዚህ ጋር አይመጣም በጭራሽ ማለት ነው። እንደምታዩት ነው በረዶው ሙሉ ለሙሉ ተሸፍኗል ሁሉም። እዚህ ጋር ምልክቱ እንደምታዩት በስተግራ በኩል ሳይክል፣ በስተቀኝ በኩል እግረኛ ይላል። አሁን ባለንበት ነው። መኪና በዚህ ያለመምጣቱ ከአደጋ ስጋት ነፃ ሆነን በእግራችንም ሆነ በሳይክል መሄድ እንድንችል ነው ማለት ነው። ይሄ ጥሩ አሪፍ ነገር ነው። በተረፈ እዚህ ጋር የምታዩት በረዶ የሌለው አሁን ይሄ በረዶ የሌለው ነው ሊባል የሚችል ነው። ይሄ ምን እየሄድኩበት ያለሁት መንገድ ምክንያቱም እየተጠረገ ስለሆነ በየሰዓቱ ይጠረጋል። የማይጠረግ ከሆነ እዚህ ጋር እንዳለው አሁን ያልተጠረገው ይሄን ይመስላል እንደምታዩት። ይሄ ያልተጠረገው ነው። የሚጠረገው በግሬደር ነገር ነው እየመጣ የሚጠርገው በረዶ በሞላ ቁጥር ማለት ነው። ያ ማለት በአንድ ቀን ውስጥም ብዙ ጊዜ ሊጠርግ ይችላል እየመጣ ማለት ነው። ወደ ውስጥ ገባ ብለን ስናይ እንዳለ ያልተጠረገውን እንደዚህ የተከመረ በረዶ ነው። እንደዚህ ቶሎ ቶሎ ባይጠርጉት እንደ ልብ መሄድም አይቻልም፣ እንደ ልብ በሳይክልም መሄድ አይቻልም። የመኪናውን መንገድ እንደዚሁ ነው ማለት ነው። እና እዚህ ጋር ምንድን ነው በእግርም ስንሄድ አሁን በረዶው ብዙ የሚያንሸራትት አይነት ሁኔታ ውስጥ አይደለም ያለው። በተለይ ደግሞ ዝናብ ዘንቦ ከዛ በኋላ በረዶ የሚሰራ ከሆነ ልክ ፍሪጅ ውስጥ የምናስቀምጠው አይነት ውሃ ፍሪጅ ውስጥ አስቀምጠን በረዶ እንደሚሰራው አይነት በረዶ ይሆናል አንዳንድ ጊዜ። ያ ከሆነ በጣም ያዳልጥ ይሆናል። አደጋም ማውደቅ መሰበር ምናምንም ስለሚኖር የዛን ጊዜ የሚደረጉ ጥንቃቄዎችም አሉ ማለት ነው። ለዛሬ ይህን ካሳየኋችሁ በሌላው እንገናኛለን። ቻው።